ብዙዎቻችን ጸጉር ያድግም ብለን እናማረራለን፣ ጄኔቲክ ነው ብለን እናስባለን። ትልቁ ሚስጥር ግን ጸጉርሽ እንዲያድግ የሚያስችለውን ትክክለኛ መንገድ አለመከተልሽ ሊሆን ይችላል። ምናልባት ጸጉርሽ እየረዘመ ቢሆንም እየተሰባበረ ስለሆነ ውጤቱ አይታይሽም። ዛሬ የማሳይሽን መንገዶች በትክክል ከተከተልሽ ግን ጸጉርሽ ላይ ፈጣን ለውጥ ማየት ትችያለሽ። ሰላም የኔ ውድ እህቶች፣ የቢዩቲ ዊዝ ዊዊ ቤተሰቦች እንደምን አላችሁልኝ? እኔ እዚህ ያለሁት የእናንተን ውበት ጉዞ ፈጣን፣ ቀላል፣ ውጤታማ ለማድረግ ነው። ታማኝና የተረጋገጡ ዘዴዎች እንዲሁም ጠቃሚ የሆኑ አስተማሪ ቪዲዮዎችን ይዤ ሁሌ ወደ እናንተ እመጣለሁ። እንደዚህ አይነት ውጤት የሚያመጡ ቪዲዮዎችና ሚስጥሮችን የሚመቻችሁ ከሆነ አሁኑኑ ሰብስክራይብ አድርጋሽ የቤተሰባችን አባል ሁኚ። ዛሬ የምናየው ጸጉርሽን በፍጥነት የሚረዝምበትን የዕለት ተዕለት መደበኛ ተግባር ነው። እህቴ፣ ወደ ሚስጥሩ ከመግባታችን በፊት አንድ ትልቅ ስህተት እናስተካክል። ብዙዎቻችን ጸጉር ቶሎ ቶሎ ከተቆረጠ ይረዝማል ብለን እናስባለን። እውነታው ግን ጸጉርሽ የሚያድገው ከራስ ቅልሽ ውስጥ ነው። ከስር ያለውን ስር ከመገብሽው ጫፉን መቁረጥ እድገቱን አይጨምርም። ጫፉን መቁረጥ የሚያስፈልገው የተሰነጠቀውን ክፍል በማስወገድ መሰባበርን ለመቀነስ ብቻ ነው። ጸጉር ረጅም ሆኖ እንዲታይ የሚያስችለው ዋናው ሚስጥር ግን ከስር ጤናማ ሆኖ እንዲወጣ ማድረግ፣ ጫፎቹ እንዳይሰባበር መጠበቅ ነው። ስለዚህ ዛሬ የምንሰራው ሁለቱን የሚያቀናጅ ስርዓት ነው። ሌላው ትልቁ ምክንያት ደግሞ ውጥረት ነው። ጭንቀት የጸጉርን እድገት ትልቅ እንቅፋት ሊሆን ይችላል። የኔ ቆንጆ፣ አሁን ወደ ትልቁ ሚስጥር ልንገባ ነው። በዚህ ቪዲዮ ውስጥ ከስር እስከ ጫፉ ሙሉ በሙሉ የሚያጠናክርበትን 3 ወሳኝ የእንክብካቤ ምሰሶ አንድ በአንድ እንመለከታለን። እህቴ፣ አሁን የምነግርሽ ነገር በጥሞና አድምጪኝና በትኩረት ተከታታይ። ምክንያቱም እነዚህ እርምጃዎች ሁሉንም በትክክል መተግበር አለብሽ። እያንዳንዷ ትንሽ እርምጃ ለውጥ አምጪ ናትና አንዱን ትተሽ አንዱን ብትይዥው አስገራሚ ውጤት ላናገኝ እንችላለን። የመጀመሪያውና ዋነኛው ምሰሶአችን የራስ ቅላችንን ማነቃቃትና ማዘጋጀት ነው። ጸጉርሽን በትክክል ለማሳደግ ከፈለግሽ በራስ ቅልሽ ትኩረት መስጠት አለብሽ። የኔ ቆንጆ፣ የጸጉርሽ ስሮች ምግብ የሚያገኙት ከራስ ቅልሽ በሚመጣው ደም አማካኝነት ነው። ደም ደግሞ ኦክሲጅንና አስፈላጊ ምግቦችን ይዞ ይወጣልናልና ያለ ደም ፍሰት ጸጉርሽ መጎዳቱ አይቀርም። ታዲያ ይህንን የደም ዝውውር የምናሳድገው እንዴት ነው? መልሱ ቀላል ነው። ማሳጅ የምናደርገው ለ5 ደቂቃ ያህል ብቻ ነው። ግን ለውጥ የምናገኘው ወጥነት ሲኖርሽ ስለሆነ ይህንን ተግባር በየቀኑ መተግበር አለብሽ። በቀስታ በጣቶችሽ ጫፍ ጭንቅላትሽን ክብ ቅርጽ እየሰራሽ በፍቅርና በእርጋታ ማሻሸት ይኖርብሻል። ይህንን ስታደርጊ የደም ፍሰቱ በኃይለኛው ይጨምርና የጸጉርሽ ስሮች ሁሉ ተነቃቅተው ምግብ ለመቀበል ዝግጁ ይሆናሉ። ይህ ሲሆን ደግሞ የምትቀቢው ማንኛውም ዘይት በቀጥታ ስሩ ይደርሳል ማለት ነው። የበለጠ ኃይልና መነቃቃትን ለመጨመር ከፈለግሽ አንድ ጠብታ የሮዝመሪ ዘይት በጣትሽ ላይ በመቀባት ማሳጅ ማድረግ ትችያለሽ። የሮዝመሪ ዘይት የማነቃቃት ስሜቱ በእጅጉ ያበረታታል። ስሮችን ንቁ ይሆናሉ። ይህንን ተግባር ለጸጉር ስሮች የምትሰጪው ዕለታዊ የአካል ብቃት እንቅስቃሴ ነው። ጤናማ መሰረት ከሌለ ጸጉርሽን ወደ ላይ አድጎ መቆየት አይችልም እና የራስ ቅልሽን ጤንነት ቅድሚያ የምትሰጪው ስራሽ መሆን አለበት። ለጸጉርሽ ዘላቂ የቁመትና የጥንካሬ ለውጥ የምታዩ ከዚህ መሰረት ስትነሺ ነው። ምሰሶ 2 የ3 ወርቃማ ዘይቶች ቀመር። ውድ የሆኑ ምርቶችን ለመግዛት አስበሽ ነበር። ገንዘብሽን ከማውጣትሽ በፊት ግን እህቴ፣ እቤትሽ ውስጥ ያሉትን 3 ኃይለኛ የውበት ሚስጥሮችን ልጋብዝሽ። እነዚህ ዘይቶች ከፋብሪካ ውስጥ ተቀላቅለው የወጡ አይደሉም። ተፈጥሮ ለጸጉርሽ የሰጠቻቸው ንጹህ ስጦታዎች ናቸው። እነዚህ ዘይቶች በጋራ ስታዋህጃቸው የሚያስደንቅ ኃይል ይፈጥራሉ። ቃል እገባልሻለሁ፣ ጸጉርሽን በቀላሉ የማይሰነጠቅ ከስሩ የጠነከሩ አዲስ ህይወት ያገኛሉ። የመጀመሪያውና የዘመናችን ኮከብ የሚባለው የሮዝመሪ ዘይት ወይም ደግሞ የጥብስ ቅጠል ዘይት ነው።
ይህ ዘይት የፀጉር ስርን በማንቃት እድገትን ለማፋጠን ተፈጥሮ የሰጠችን ልዩ ስጦታ ነው። ሳይንቲስቶችም ጭምር የዚህን ዘይት ኃይል መስክረውለታል። በየሳምንቱ ስትቀቢው በራስ ቅልሽ ውስጥ የደም ዝውውርን እጅጉን ይጨምራል። ፀጉርሽ በፍጥነት እንዲተካ ያግዛል። ሁለተኛው አስገራሚ ዘይት ደግሞ የካስተር ዘይት ነው። ይህ ዘይት ወፍራም በመሆኑ እያንዳንዱ የፀጉርሽን ክር በመሸፈን ከውጭው የሚመጣውን ጉዳት እንዳይሰባበር ይከላከልለታል። ፀጉርሽ እየረዘመ ግን እየተሰባበረ የሚያልቅ ከሆነ ይህ ዘይት ርዝመቱን የሚጠብቅልሽ ታማኝ ጠባቂሽ ይሆናል። ሶስተኛው ዘይት ደግሞ የሁላችንም ወዳጅ የሆነው የኮኮናት ዘይት ነው። የኮኮናት ዘይት ከሁሉም ዘይቶች በላይ ወደ ፀጉርሽ ውስጥ ዘልቆ በመግባት ልዩ ኃይል አለው። ይህ ማለት ከስር እርጥበት ይሞላዋል፣ ፀጉርሽንም ለስላሳና አንጸባራቂ እንዲሆን ያደርገዋል። የኔ ውድ እህት፣ እኛ ማድረግ ያለብን እነዚህን 3 ኃያል ዘይቶች በእኩል መጠን ቀላቅለን በሳምንት 2 ጊዜ ብቻ ስርሽን መቀባት ነው። በጣቶችሽ ጫፍ በቀስታ ማሳጅ አድርጊ። ይህ የምትጠቀሚው ቅልቅል የፀጉርሽ የሳምንታዊ የቪታሚን እና የረጅም ጊዜ እድገቱ የተሰጠው ቃል ኪዳን ነው። አሁን ደግሞ ወደ 3ኛውና ወሳኙ ምሰሶ ደርሰናል። የውስጥ ጤና ውበት። የውስጥ ጤና ውበት ከውስጥ የሚጀምር እውነት አለው። ፀጉርሽም ቆዳሽም የምትመገቢው ምግብ ውጤቶች ናቸው። እህቴ አስታውሺ፣ ፀጉርሽ የሚሰራው መሰረቱ ፕሮቲን ነው። ስለዚህ በየቀኑ በቂ ፕሮቲን መመገብ አለብሽ። ምግብ ዝርዝርሽ ውስጥ ከቻልሽ እንቁላል፣ ቀይ ስጋ፣ ወተትና ባቄላ አይጥፉ። እነዚህ ምግቦች ለፀጉርሽ እድገት የሚሆኑ የግንባታ ድንጋዮች ናቸው። ያለነሱ ፀጉርሽ በትክክል መገንባት አይችሉም። ከፕሮቲን ባሻገር የፀጉርሽን ህዋሳት የሚያጠናክሩ አይረንና ባዮቲን የሚያስፈልጉት ዋና ቪታሚኖች ናቸው። አይረን የደም ዝውውርን ስለሚረዳ ኦክሲጅን በቀጥታ ወደ ስሮችሽ እንዲደርስ ያደርጋል። እነዚህ ወሳኝ ንጥረ ነገሮች የሚገኙት ደግሞ ጥቁር ቅጠል ባላቸው አትክልቶችና በተለያዩ የለውዝ አይነቶች ውስጥ ነው። እነዚህ እንደ ዕለታዊ መክሰስሽ ብትጠቀሚ የፀጉርሽን ጥንካሬ ትጨምሪያለሽ። ከሁሉም በላይ ደግሞ ውሃን መዘንጋት የለብሽም እህቴ። ፀጉርና ቆዳሽ ድርቀት ካለባቸው ጤነኛ ሆነው ያድጋሉ ብለሽ አትጠብቂ። ድርቀት በቀላሉ መሰባበርን ያስከትላል። ስለዚህ በየቀኑ በቂ ውሃ መጠጣት ወሳኝ ከሚባለው በላይ ግዴታ ነው። የምትመገቢ ምግብ ጤናንና ውበትሽን የምትሰጪው ዋናው ውጤታማ ኢንቨስትመንት መሆኑን አትዘንጊ። ፀጉርሽ ውድ ምርቶች ሳይሆን ትክክለኛ የውስጥ ምግብ ያስፈልገዋል። ፀጉርሽን ካሳደግሹ በኋላ መጠበቅ ደግሞ ትልቁ ሚስጥር ነው። የቱንም ያህል በቅባት ብትንከባከቢው ከትራስሽና ከልብስሽ ጋር ሲፋተግ በቀላሉ ይሰባበራል። ስለዚህ በየምሽቱ ፀጉርሽን በሳተን ሻርፕ ጠቅልለሽው ተኚ፣ አሊያም የሳተን ትራስ ልብስ ተጠቀሚ። ይህንን መሰባበሩን በከፍተኛ ሁኔታ ይቀንሳል። ፀጉርሽ ረጅም ሆኖ እንዲቆይ የሚያስችለው ዋነኛ ተግባር መሰባበርን መከላከል ነው። ከሁሉም በላይ ደግሞ ትዕግስት ነው። ወጥነት ያለው እንክብካቤ ብቻ ነው የረጅም ጊዜ ውጤት የሚሰጥሽ። እናም ውዶቼ ዛሬ የተማርነውን 3 ቁልፍ ነገሮች ጠቅለል እናድርገው። አንደኛ፣ የራስ ቅልሽን በየቀኑ ማሳጅ አድርጊው። 2 የጠቀስነውን 3 ወርቃማ ዘይቶች በትክክል ተጠቀሚ። 3ኛ፣ በቂ ፕሮቲንና ውሃ ሳትረሺ በአግባቡ ተጠቀሚ። ይህንን እንክብካቤ ልምድ ከጀመርሽ በኋላ በጉዞሽ ምን አይነት ለውጥ እያየሽ እንደሆነ ኮመንት ላይ አስቀምጪልኝ። ልምድ ማካፈል ለሌሎችም ብርታት ነውና የት ሀገር ሆናችሁ እንደምትመለከቱኝ ኮመንት ላይ ጻፉልኝ። ቪዲዮውን ከወደዳችሁ ላይክ አድርጉት። አብረን እንድናደግ ሰብስክራይብ አድርጉና ደውሉን ተጫኑ። በሚቀጥለው ቪዲዮ እስክንገናኝ ሰላም ቆዩልኝ።